ጀነት መግባት የምትፈልጉ ከሆነ እንዲህ አይነት ባህሪ ካላቸው ሰዎች ውስጥ እንዳትሆኑ። ይህም ባህሪ ብዙ ወንድሞች እህቶች ሊያውቁት ስለሚገባ አሳውቋቸው። አላህ ሱብሓነሁ ወተዓላ በቁርአኑ እንዲህ አለ፣ ኢነላህ ላ የግፊሩ አን ዩሽረከ ቢህ፣ አላህ በእርሱም ያጋራን በፍጹም አይምርም አለ አላህ ሱብሓነሁ ወተዓላ። ማጋራት ሲባል ምን ማለት ነው? ማጋራት ሲባል ለአላህ ብቻ የሚገባውን አምልኮ ለሌላ ኃይል መስጠት ማለት ነው። ለአላህ ብቻ የሚገባውን ስልጣን ለሌላ ኃይል መስጠት ማለት ነው። ለአላህ ብቻ የሚገባውን ባህሪ ለሌላ ኃይል መስጠት ማለት ነው። አላህ ብቻ የሚያደርገውን ነገር ሌሎች እንደሚያደርጉት ማሰብ ማመን ነው። ሰዎች ላኢላሃ ኢላላህ እያሉ ከአላህ በቀር በሐቅ የሚመለክ አምላክ የለም እያሉ አላህን ብቻ መለመን የሚገባቸውን ነገር፣ አላህን ብቻ መጠየቅ የሚገባቸውን ነገር ሙታኖች ጋር ሄደው ቀብሮች ጋር ሄደው ያ ሼኸና ሁሴን፣ ያ ሼኸና ቃጥባሪ፣ ሼኸና እብሬትዬ፣ ሼሆቹዬ ሙታኖችን ይለምናሉ፣ ይጣራሉ የማይሰሟቸውን። አላህ ሱብሓነሁ ወተዓላ እኔን ብቻ ለምኑኝ እያለ ፈላ ተድዑ መዐላሂ አሐድ አለ። ከአላህ ጋር አንድንም አትገዙ ወይም አትለምኑ እያለ አይ የምትሉ ከሆነ ወላሂ ሳትወብቱ ከሞታችሁ የሚጠብቃችሁ ጀነት ሳይሆን እሳት ነው። ኢነላህ ላ የግፊሩ አን ዩሽረከ ቢህ ሲል አላህ ሱብሓነሁ ወተዓላ አላህ በእርሱም ያጋራን በፍጹም አይምርም ሲል ዱንያ ላይ እያለ በአላህ ላይ እያጋራ ሳይቶብት ከሞተ ነው አላህ የማይምረው እንጂ ዱንያ ላይ እያለ ሞት ሳይቀድመው በሽርክ ወንጀል ላይ እያለ ተጸጽቶ ወደ አላህ ከተመለሰ አላህ ይምረዋል። ሊሃዛ ያ እኽዋን ርዝቅን እንዲያሰፋልህ አላህን ብቻ ነው መጠየቅ ያለብህ። ሐጃን እንዲያሳካልህ መጠየቅ ያለብህ መለመን ያለብህ ማንን ነው? አላህን ብቻ ነው። ልጅን መጠየቅ ያለብህ አላህን ብቻ ነው። አላህን ብቻ መጠየቅ የሚገባህን ነገር አላህን ብቻ ነው መጠየቅ ያለብህ። ለሃዛ ወንድም እህቶቼ ወላሂ 80 ዓመት 70 ዓመት 60 ዓመት ሆነው አርጅተው አቅም አንሷቸው አሁንም በሽርክ ላይ የተዘፈቁ እናት አባቶቻችን አሉ። አያሳዝኗችሁም? አያሳዝኑም? እኚህ ሰዎች የሚጠባበቁት ሞትን ነው። ያ በዚህ ወንጀል ላይ ከሞቱ ጀነት ሳይሆን እሳት ነው የሚጠብቃቸው። ጀነት ለነርሱ እርም ነው የምትሆነው። ለሃዛ ዳዕዋ አድርጉላቸው። ለስለስ ብላችሁ ቀዝቀዝ ብላችሁ ተናንሳችሁ በሽርክ ወንጀል ላይ ያሉ ወላጆች ካሏችሁ አደራ አደራ ዳዕዋ አድርጉላቸው። መጀመሪያ ነፍስህን ነው ከእሳት የምታድነው፣ ከዛ ቤተሰቦችህን ነው። ወላሂ ሽርክ እያለ የፈለገ መልካም ስራ ቢሰራ ወላሂ ምንም ጥቅም የለውም። ለምን? አላህ ሱብሓነሁ ወተዓላ ታላላቅ ነብያቶችን ጠቅሶ የሰሩትን መልካም ስራ ጠቅሶ በመልካም እንደሚመነዳቸው ጠቅሶ ሱረቱል አንዓም ላይ እያለ መጨረሻ ላይ በምንድን ያስጠነቀቃቸው? ወለው አሽረኩ አለ ባጋሩም ኖሮ አለ ለሐቢጠ ዐንሁም ማ ካኑ ያዕመሉን ይሰሩት የነበሩት ከነሱ በታበሰ ነበር አለ አላህ ሱብሓነሁ ወተዓላ። ለሃዛ ምንም ያክል ዑምራ ቢደረግ፣ ምንም ያክል ዘካ ቢወጣ፣ ምንም ያክል ሰላት ቢሰገድ፣ ምንም ያክል ኸይር የተባለ መልካም ስራ ከምድር ተነስቶ ሰማይ ጫፍ ቢደርስ ወላሂ ተውሂድ ከሌለ አላህን በብቸኝነት ማምለክ አላህን በብቸኝነት መለመን ከሌለ ወላሂ መልካም ስራ ምንም ጥቅም የለውም። አላህ ሱብሓነሁ ወተዓላ በሌላ የቁርአን አያ ምን አለ? ኢነሁ መን ዩሽሪክ ቢላሂ ፈቀድ ሐረመ አላሁ ዐለይሂል ጀና። በአላህ የሚያጋራ ሰው አላህ በእርሱ ላይ ጀነትን በእርግጥ እርም አደረገ አለ አላህ ሱብሓነሁ ወተዓላ።